ሰላም ቤተሰቦች እንደምን አላችሁ? ዛሬ ስለ ኮንሶ አፕሊኬሽን እስቲ እናውራ። ኮንሶ ቴሌግራም ያው ከተጀመረ ቅርብ ጊዜው ነው እና ያ ቴሌግራም እንደ ሌሎች ቴሌግራሞች አይደሉም። ቻት በማድረግ ስክሮል በማድረግ ጌሞችን ፕሌይ ምናምን በማድረግ የተለያዩ ሲፒዎችን አርኒ እያደረግን ገንዘብ በአንዴ ሜክ ማድረግ የምንችልበት አይነት ቴሌግራም ነው። እናም ቴሌግራሙ ላይክ ስከፍቱት እናንተ ጋር እንደዚህ አይነት አይደለም የሚመጣው። እንደከፈታችሁት የሚመጣው ካንትሪ ያስመርጣችኋል። ስልክ ቁጥራችሁን ታስገባላችሁ። ከዛ በኋላ ቴሌግራማችሁን ሎጊን እንድታደርጉ ማለት ነው። ከዛ በኋላ ያው ሪፌራል ኮዳችሁን ይልክላችኋል። ኢሜል ላይ ከሆነ ኢሜል ላይ፣ ሌላ ቴሌግራም ላይ ከሆነም እዛ ይልክላችኋል። ከዛ ኮፒ አድርጋችሁ ታስገቡትና ከዛ በኋላ ቀጥታ ሪፌራል ኮድ በሚጠይቃችሁ ቦታ ላይ SQR 154 ብላችሁ መብላት ትችላላችሁ። እሱንም ባዮ ላይ አስቀምጠዋለሁ። ከዛ በኋላ በዛ መጠቀም ትችላላችሁ። በሱ ሪፌራል ከገባችሁ የተወሰነ ዶላር ይሰጣችኋል። እንደገናም ፖይንት ይሰጣችኋል። ፖይንቱ የሚጠቅማችሁ ለምንድን ነው? እዚህ ጋር ሲፒ አላ ኮንሶ ፖይንት የሚለው ላይ 380 የሚለው እናንተ 180 ካልደረሳችሁ ሪፌራላችሁ አክቲቭ አይሆንም ማለት ነው። ላይክ አክቲቭ አይሆንም፣ ለሌላ ሰው ሼር ማድረግ አትችሉም እና ለሌላ ሰው ሼር አድርጋችሁ የምታገኙበት አይነት ዶላራችሁ አክቲቭ አይሆንም ማለት ነው። ግን እዚህ ጋር 180 ስትሞሉ ሪፌራላችሁ አክቲቭ ይሆናል። ለሰው ልካችሁ ምናምን ዶላር ማግኘት ትችላላችሁ። እኔ እንደምትመለከቱት 1.3 ዶላር አለኝ። እናም ደግሞ እንዴት እንሰራለን የሚለውን አክቹሊ ነግራችኋለሁ። አንደኛ ስክሮል በማድረግ ብያችኋለሁ። እዚህ ጋር እነዚህን ስክሮል በማድረግ ሁለተኛ እንዲህ እየገባን ጀስት ባክ ስናደርግ እዚህ ጋር እንደምትመለከቱት ሲፒዩ ይጨምራል። ከዛ ደግሞ የተለያዩ ቻናሎች እና ግሩፖች የለቀቋቸውን ሜሴጆች እየገባን እንደዚህ በምናይ ሰዓት 0.05 ይኸው እንደምናዩ እየጨመረልን ነው የሚሄደው። ከዛ በኋላ እዚህ ጋር ፕሌይ አድርገን ወይ ደግሞ ቻት አድርገን ወይ ደግሞ ስክሮል አድርገን ወይ ደግሞ ሼር አድርገን ያገኘናቸውን ሲፒ እስከ 5 ሲደርሱ እርን አድርጉ ይለናል። እርን ስናደርግ እዚህ ጋር አሁን የኔ 380 ደርሶ ነው። እናንተ ያው ትንሽ ነው የሚኖራችሁ መጀመሪያ ላይ። ከዛ በኋላ 5 እየጨመረላችሁ ይሄዳል። 180 እንደደረሰ ሪፌራል የፈጠነ ሪፌራል አክቲቭ ለማስደረግ ስሩ። ከዛ በኋላ በሪፌራላችሁ ሰው ለሰው ሼር እያደረጋችሁ ምናምን መጠቀም ትችላላችሁ ማለት ነው። ግን አሁን ላይ የመጀመሪያ ዶላር ጊፍት እና ሲፒ ጊፍት ለማግኘት በነገርኳችሁ ሪፌራል ግቡ፣ ተጠቃሚ ትሆናላችሁ። እና ደግሞ እንዴት ዋሌት ጋር ኮኔክት ማድረግ እንደምትችሉ፣ እንዴት ዊዝድሮ ማድረግ እንደምትችሉ ኢንፎርሜሽን የምትፈልጉ ከሆነ ሜሴጅ ላይ ያው ስራለን ብላችሁ ጻፉልኝ።